ፈዋሹ አምላክ ከአዳም ውድቀት በኋላ ሞት፣ ስቃይ፣ ጥፋት በገፍ በዓለም ሆነ። ለውድቀት ከዳረገው ኃጢአት ሊያድነውና ሊያወጣው የሚችል ሌላ አካል እንዳልነበር ከመጽሐፍ ቅዱስ መጀመሪያ እንረዳለን። ቢሆንም የወደቀው አዳም ድነትን እንዲያገኝና አምላክ እግዚአብሔር በስሙ የተጠሩትን ሲጠብቅና ሲያድን እንመለከታለን። በአዲስ ኪዳን በማቴዎስ ወንጌል ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ በማለት የክርስቶስ ኢየሱስ የመወለድና አብ ለሰዎች የሰጠውን ተስፋ ፍጻሜ መቃረብ አበሰረ። የኢየሱስ ክርስቶስ ውልደትና ወደ ምድር የመምጣት ዋነኛ ዓላማ የሰው ልጅ አስሮ ይዞት ከነበረው ኃጢአት ማዳን ነበር። የኢየሱስ የስሙ ትርጓሜ አዳኙ ማለት ነው። በእርግጥ ለምን ወደ ምድር መምጣት አስፈለገው ቢሉ የመጣው ስብራታችንን ሊጠግን አጥፍቶ ከነበረው ኃጢአት ሊያድነንና ወደ አምላክ ሊያቀርበን መካከለኛ ሊሆንልን ነው። ፈዋሹ ጌታ ኢየሱስ ብዙዎችን ከብዙ አይነት ሕመም፣ ደዌ፣ ከሰይጣን እስራት እንዲሁም ከኃጢአታቸው አድኗል። እርሱ የአምላክን ፈዋሽነትና ሙላት የተረዳንበትና ያየንበት እንዲሁም የተማርንበት ሊቃችን ነው። በእርሱ ፊት ታላቅና አስፈሪ የሆነ እኛን በሐዘንና በበሽታ ሊጥል የሚችል ማንነትና ምንነት የለም። እርሱ ያዌ ራፋ ነውና አምላክ ፈዋሽ ማለት ነው። እርሱ የማይፈውሰው በሽታ፣ የማይመልሰው ጥያቄ የለም። ፈውስ ኢየሱስ ክርስቶስ በሰዎች ሕይወት ውስጥ የሚያደርገው ጣልቃ ገብነት ነው። ሕመማችን እንዳልነበር ሁሉ ከኛ ይወስዳቸዋል። ቀርቦ ቁስላችንን ያጸዳል። ዘይትን በቁስሎች ላይ አፍስሶ ይፈውሳቸዋል። እርሱ ከሰዎች ጋር ይጓዛል፣ ከብርቱ ጋር ይበረታል፣ የደካሞችንም ድካም ይሸከማል። ፈውስ ለሚያሻቸው ፈውሱን፣ እርዳታውን ለሚሹ በጎነቱን ሁሌም ያደርጋል። የዋህ በልቡም ትሑት ነውና ድካማችንን ይታገሳል። እርሱ ለሕዝቡ መጠጊያና ጥላ ይሆን ዘንድ ቃሉን ሰጥቷል።